رباني سرعني رايتي دوما سرعني رايتي እንግዲህ አንድ ከሻስ ርዕስ ተላለፈ ያለ ቪዲዮ አለ የሼህ አብዱ ያሲን የታላቁ ሼህ የጀናዛ ሽኝት የቀብር ስነ ስርዓት ከኮልፌ ተላለፈ ይገኛል ማለት ነው እሱን እስኪ በጋራ እንመልከት ማሻአላህ ይሁላ خلق እንግዲህ ሁላ ህዝብ ታላቁ ሼህ ለመሸኘት ይወጣ ነው እንደምትመለከቱት በርቀትም መጠበቅና መከታተል ያስፈልጋል ግልጽ ነኝ ይሄ በጣም መሰረታዊ ጉዳይ ነው ማለት ነው ሌላው አካባቢ እኮ እኛ ለኢማሞችም ለዓሊሞችም የምንሰጠው ክብር ከቃል የዘለለ ስላልሆነ ነው አፉ በሉኝ እንስል እናከብራቸዋለን እንላለን በቃል እንወዳቸዋለን እንላለን ዓሊሞቻችን ኢማሞቻችን እንዲሁ በቃል ብቻ መውደድ የሚጠቅም ጉዳይ አይደለም እንክብካቤ እናደርግላቸው ዛሬ እንኳን ላይ ሆነን የሚያሳፍር ድርጊት ነው ስናደርግ የነበር ነው ያ የሚያሳፍር ድርጊት ምንድነው ኢማሙ ኢዳ አለባቸው ሰላት الجنازة ከመስገዳችን በፊት ኢዳ እንስገድ ብለን እናወራ ነበር ይሄ አሳፋሪ ጉዳይ ነው ኢማሙ የቲም ልጆች አሏቸው ብለን እናወራ ነበር ይሄ አሳፋሪ ጉዳይ ነው እንዴት አንድ ዓሊም አንድ ኢማም ይሄንን ትልቅ ዲናዊ ኃላፊነትን ተሸክሞ ስለሱ ልጆች ስለሚኖርበት ቤት ስለሚበላው ስለሚጠጣው ስለሚሄድበት ትራንስፖርት እንዲያስብ እንዴት ነው እኛ ዝም የምንለው ለራሳችን ጉዳይ ከምንጨነቀው በላይ አንድ ዓሊም እኮ አንድ አካባቢ ላይ በሚኖርበት ጊዜ ብርሃን ነው ለአካባቢው ለሀገሩም ለምድርም ብርሃን ነው ልጆቻችን ይዛልካለን የብዙዎቻችን ልጆች አባት ሆኖ ተርቢያ የሚያደርግ የሚያቀራ ሰው ምንወርበትን አህዋል ማናከውነ የምንወርበትን ቤት ማናከውነ ሚበላውን የሚጠጣውን ማህበራዊ ሁኔታው ምን እንደሆነ ኢዳይኖርበት አይኖርበት ይቸግረው ማናከውነ ዓሊሞቻችንን ወዳቸዋለን እናከብራቸዋለን ውሸት ነው ቤታቸው ውስጥ ደግሞ የተወሰኑ ችግሮች እንደነበሩባቸው ስንቶቻችን እናቃለን እስከ ለተሞታቸው ድረስ ይህ በጣም ነውር አሳፋሪ ነገር ነው ካሁን በኋላ በየሰፈራችን ያሉ ኢማሞቻችን አህዋል ሙእዚኖቻችን አህዋል ዓሊሞቻችን አህዋል ዳዒዎቻችን አህዋል የማንከታተልና ማህበረሰቡ ኃላፊነት የማይወስድ ከሆነ አደጋው ከባድ ነው ቀድም ላይ ተናግሬያለሁ ለዓሊም ስሞት የሚለመንለት ከሆነ ለደሞዙ ከመስጊድ የሚለመንለት ከሆነ እንዴት ልጆቻችን ዓሊም የመሆን ፍላጎት ያድርባቸዋል እንዴት ሰው ተሰግሩን አጥፎ ዓሊም ስር ተቀምጦ ዕልም ነቅል ለማድረግ ለመቀበል እንዴት ይነሳሳል ወጣቱ አቅሉ ውስጥ ታዳጊ አቅሉ ውስጥ ዓሊም መሆን ደሃ መሆን ነው ኢማም መሆን ደሃ መሆን ነው ከመስጊድ እየተለመነለት መኖር ነው እንደ አይነት ህይወትም አይቀርብኝ ዲንን ማስተካከልበት ዒባዳን ማስተካከልበት አቂዳን ማስተካከልበት ከተማርኩኝ ይበቃኛል ብሎ ዕልም ውስጥ ተዓምቅ ማድረግ አልቆማይ ጉዳይ ወደ ጎን ያረጋል ይሄ ከባድ አደጋ ነው እነዚህ እኮ በከተማችን በየአካባቢው የምናያቸው ዓሊሞች በግላቸው ጥረት ኦሎ በልቶ ተርቦ ገጠር ለገጠር ተንከራቶ ታምሮ እዚህ ወደ ከተማ ይመጣሉ የከተማ ሰው ክብራቸውን አያውቅም አፉ በሉ የከተማ ህዝብ የዓሊምን የዕልምን ክብር አያውቅም የገጠሩ ገበሬ ይሻላል ከኛ ከከተማው የገጠሩ ገበሬ 100,000 ጊዜ ይበልጣል ለምን ከሚያርሳት ራሱ በችግር ውስጥ ሆኖ ከልጆቹ አስቀድሞ ነው ደረሶችን የሚያበላው ወደ ወሎ ሂዱ ወደ ሐረር ወረዱ ወደ አርሲባሌ ሂዱ ወደ ጅማ ሂዱ ገጠር ያለው ሰው በኑሮ ከአብዛኛው ከተማ ካለው ነጋዴ እጅግ በጣም ያነሰ ነው ምስጋና ለነሱ ይገባ ክብር የነሱ ነው እነዛ አብልቶ ከልጆቹ አስቀድሞ አብልቶ ዓሊም አውጥቶልን ወደ ከተማ ይመጡና ክብር ያጣሉ ዕልም ክብር የለም እዚህ ከተማ ውስጥ ዓሊም ክብር የለውም ዳዒ ክብር የለውም ዳዒ ሲባል በዲንነት እንዲኖር ነው እዚህ ከተማ የሚፈልገው ዳዒ ሲባል የመስጂዱ ሳጥን እየተደበደበ ደሞዝ እንዲከፈለው ነው የሚታሰበው
ይሄ በጣም አደገኛ ነገር ነው። መቆም መቻል አለበት። በዓለም የሚቆጠሩ ዓለሞች በቁጣት የሚቆጠሩ ዓለሞች ናቸው ያሉት እንደ ሀገርም ስትወስድ። ይሄ ደግሞ ከቂያማ ምልክቶች ውስጥ አንዱ ነው። ዕልም እየጠፋ መሄድ፣ ዓለሞች በሞት ያለቁ መሄዳቸው፣ የሚተካቸው ሰው መጥፋት፣ ይህ አደገኛ የሆነ ኢምፕሊኬሽን ነው ያለው። ስለዚህ ውድ ወንድሞች ይሄ በጣም ሊታሰብበት ይገባል። ወደ ዛሬ ወደ ተከሰተው እጅግ በጣም ልብን የሚያደማ እጅግ አስደንጋጭ ክስተት ስንመጣ እስካሁን ግልጽ የሆነ ነገር የለም። መላምት ነው ያለው፣ ሹብሃ ነው ያለው፣ ጥርጣሬ ነው ያለው። በዚህ አይነት ሰዓት መቆጠብ ነው የሚያስፈልገው። ለምንድን ነው መቆጠብ የሚያስፈልገው? ንጹህ የሆነን ሰው ልንዘልመው እንችላለን። ከወንጀሉ ንጹህ የሆነውን ከድርጊቱ ሩቅ የሆነውን ሰው ልንበድል እንችላለን። ሁለተኛ በሰዎች መካከል ሌላ ግጭት ፈጥረን ለሌላ ጥፋት ልንዳረግ እንችላለን። ሌላ ህይወት ለመጥፋቱ ምክንያት ልንሆን እንችላለን። ሶስተኛ እውነተኛ ወንጀል ፈጻሚው እንዲበሰበስና እንዲደበቅ ሌላ አማራጭ ልንከፍትለት እንችላለን። ስለዚህ የሚመለከተው አካል ከኢትዮጵያ ከአዲስ አበባ እስልምና ጉዳዮች ጋር በመሆን ጉዳዩን ክስተቱ ከተከሰተበት ሰዓት ጀምሮ እየተከታተሉ ነው። አላህ ይሸይድነት ማረጋጉን አስፋቸው ማታ ድርጊቱ እንደተፈጸመ እዛው ነበሩ። እስከ ላይም ድረስ ጉዳዩ ኮሙኒኬት ተደርጎ እያጣሩ ነው ያሉት። የጥርጣሬ ምንጮች የጥርጣሬ ዶቶችን እየቀጣጠሉ ነው ያሉት። እነዛ የጥርጣሬ ነጥብጣቦች ተቀጣጥሎ ትክክለኛ የሆነ ነገር ላይ እስኪደረስ ድረስ በሶሻል ሚዲያ ከሚሰራጩ ነገሮች አላህን ፈርተን መቆጠብ መቻል አለብን። ግልጽ ነው አይደል? አዎ አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا ተብራሩ ይላል። ወሬ ሲመጣላችሁ ለምን أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين። ንጹህ ሰዎችን ወርታችሁ በኋላ ትጸጸታላችሁ። ጥፋት አጥፍታችሁ የማይስተካከል የማይታረምን ጥፋት አጥፍታችሁ ሌላ ጸጸት ውስጥ ልትገቡ ትችላላችሁ ይለናል አላህ። ስለዚህ ውድ ማመናን እኛ አንድ መሆን መቻል አለብን። መደማመጥ መቻል አለብን። ዑለሞቻችንን በቅርበት መከታተል መቻል አለብን። ውሏቸውን፣ ጉዟቸውን፣ መሄጃ መምጫቸውን ማወቅ መቻል አለብን። በጣም የሚያሳዝነው እኚህ ታላቅ ዓሊም ማታ ሲሞቱ አብሯቸው የነበረው አንድ ወንድማችን አይነ በሲር የሆነ ወንድማችን አብሯቸው የነበረው አሉ። ምንድነው ሲባል እሳቸውን ለሱን ወደ ቤት አድርሶት ከዛ በኋላ ወደ ቤታቸው ይሄዳሉ አሉ። ሱብሃንአላህ። በሰበቡ ደግሞ መብራት መጥፋቱ ሌላኛው ተጨማሪ ምቾት ነው የፈጠረው ለሌላው አካል። ስለዚህ እነኚህ ሼክ በዚህ አካባቢ ላይ ያ መስጂዱ ማህበረሰብ የሆነ ጥርጣሬ ከነበራቸው ለወቅሳቸው አይደለም ለሌላ ትምህርት እንድንወስድ ነው። ጥርጣሬ የነበራችሁ እንደሆነ ሸክ የነበራችሁ እንደሆነ እንዴት ነው በዚህ መልኩ ዝም ብሎ በዛን ሰዓት ብቻቸውን ሊለቀቁ የቻሉት? ይህ በጣም ልንማር የሚገባ ጉዳይ ነው ማለት ነው። ዓሊሞቻችን ብሎ ማለት ብርሃኖቻችን ናቸው። እነሱን ባጣን ቁጥር ጨለማ ነው እየነገሰብን የሚሄደው። ስለዚህ አደራ እምላችሁ ነገሩን አግባብ ባለው በተቋማችን በኩል መስመሩን ጠብቆ የግድያው ትክክለኛ መነሻና ገዳይ ወይም ገዳዮች በቀጥታም ሆነ በተዘዋዋሪ እጃቸው ያለበት ሰዎች በአጠቃላይ በግልጽ እስኪነገሩን ድረስ በሰብርና በትዕግስት መጠበቅ አለብን። አላህ Subhanahu Wa Ta'ala እሳቸውን በጀነተል ፊርደውስ ይቀበላቸው። የቲም ልጆቻቸውን ከዛሬ ጀምረን አሁኑን ለሳቸው ተብሎ የተከፈተው አካውንት አለ ላይ በነበረበት ሰዓት ላይ እዳቸው በተወሰነ ደረጃ ወደ 3 ሚሊዮን አካባቢ ነበር። ኦልሞስት እስከ ወደ መዘጋት ሄዷል። ያ ግን በቂ አይደለም። ህፃናት ልጆቻቸው አሏቸው። ለአቅመ አዳም ያልደረሱ ለአቅመ ሔዋን ያልደረሱ ህፃናት ልጆች ስላሏቸው የአካውንት ይነገራቸዋል። እዚህ ያለው ሰው ካለው ሞባይል አካውንቱ ትራንስፈር ቢያደርግ ብዙ ነገር ይሸፍናል ማለት ነው። ይሄን የምናደርገው
ቀዳ ነው የምናወጣው። ግዴታችንን ስላልተወጣን ቀዳ ነው የምናወጣው ማለት ነው። አዳን አይደለም። ለሌላ ጊዜ አዳ እናደርጋለን፣ ግዴታችንን እንወጣለን። ይሄንን ነው የምላችሁ። ሁላችንም ቀልባችን አንድ እናደርግ፣ ዑለሞቻችንን እንንከባከብ፣ የዕልም ማዕከላትን እንከታተል፣ እንንከባከብ። ለኢማሞችና ለሚخدሙ ሰዎች ትልቅ ቦታ ትልቅ ክብር ሰጥተናቸው አጠገባቸው እንሆንላለሁ። ሁለት ወንድሞች እዚህ ጋር ከኔ ጋር አሉ። እነሱም የሚያስተላልፉትን መልእክት በጋራ እንሰማለን። ሰላም አለይኩም ወራህመቱላሂ ወበረካቱ።